ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ይህ ሚራክል ቲዩብ ነው። ከዚህ በፊት በማክሲማይዜሽን ፕሮብለም ግራፊካል ሜትድን አይተናል። ዛሬ ደግሞ በሚኒማይዜሽን ፕሮብለም ግራፊካል ሜትድን እንዴት እንደምንሰራ እናያለን። ስለዚህ ከኔ ጋር እንድትቆዩ በአክብሮት ጋብዛችኋለሁ። ሊኒየር ፕሮግራሚንግ ፕሮብለም ሚኒማይዜሽን ዩዚንግ ግራፊካል ሜትድ ነው የምናየው ዛሬ። ስለዚህ እንግዲህ ሚኒማይዜሽን የምንለው ኦብጀክቲቫችንን በማየት ነው። ሚን ዜድ ካለው ሬዲ ኮስት ሚኒማይዜሽን ነው። ማክስ ዜድ ካለ ፕሮፊት ማክሲማይዜሽን እንደሆነ ከዚህ በፊት አይተናል። ዛሬ ደግሞ ከዚህ ሊኒየር ፕሮግራሚንግ ፕሮብለም በመነሳት እንዴት ሚኒማይዜሽን ፕሮብለምን ሶልቭ እናደርጋለን ዩዚንግ ግራፊካል ሜትድ የሚለውን ነው የምናየው። ግራፊካል ሜትድ ሶልቭ የሚያደርገው ሁለት ዲሲዥን ቫሪያብል ያለውን ሊኒየር ፕሮግራሚንግ ፕሮብለም እንደሆነም አይተናል። So 3x1 plus 2x2 subject to the constraints 5x1 plus x2 greater than or equal to 10, x1 plus x2 greater than or equal to 6 የሚል አለ። then x1, x2 must be greater than or equal to 0 የሚለን ይሄ ነን-ኔጌቲቪቲ ነው። ስለዚህ ይሄም በጣም ወሳኝ ነው። እሱን ለመስራት እንሞክራለን። ሁለተኛው ስቴፓችን ምንድነው? convert the inequalities into equations የሚለው ነው የምናየው። ስለዚህ እነዚህ ግሬተር ዛን ኦር ኢኳል ኮንስትሬንት ከሆነ ማክሲማይዜሽን ፕሮብለም ሳይሆን ሚኒማይዜሽን ነው ማለት ነው። ለስ ኦር ኢኳል ኮንስትሬንት ከሆነ ደግሞ ሚኒማይዜሽን ሳይሆን ማክሲማይዜሽን እንደሆነ መረዳት አለባችሁ። ግሬተር ዛን ኦር ኢኳል ማለት ከዚህ በላይ ነው መጠቀም ያለብን ሪሶርስ፣ ይሄንን ፕሮፊት ጀነሬት ለማድረግ ይሄን ኮስት ሚኒማይዝ ለማድረግ እያለን ነው የሚሄደው። ስለዚህ መጀመሪያ ኮንቨርት ለማድረግ እንሞክር። ዩዚንግ ሚኒማይዜሽን ፕሮብለም ኤልፒፒ ነው ሶልቭ እያደረግን ያለ ነው ማለት ነው። 5x1 plus x2 which is equal to 10 equation 1 እንለዋለን። x1 x2 which is equal to 6 equation 2 ብለን እንገልጸዋለን። ሁለት ኢኩዌሽኖች ናቸው በግሬተር ዛን ኦር ኢኳል ኮንስትሬንት የተያያዙት። የመጀመሪያውን ኢኩዌሽን ኮንሲደር ስናደርገው ኮንሲደር 5x1 plus x2 which is equal to 10 equation 1 ነው። ሌት x1 እዚህ ጋር 0 ስናደርገው x2 በቀጥታ 10 ይሆናል። ስለዚህ the point is 0.10 የሚል እናገኛለን። ሌላው ደግሞ x2 እዚህ ጋር ደግሞ ምን ሳደርግ 0 ሳደርገው x2 0 ሳደርገው 5x1 which is equal to 10 የሚል ይሆናል። ቀጥታ over 5 ስታደርጉት x1ን 2 ታገኛላችሁ። so the point is 2.0 የሚል እናገኛለን። ወደ ሁለተኛው ኢኩዌሽን ስንሄድ ደግሞ consider x1 plus x2 which is equal to 6 የሚለውን ስናይ let x1 which is equal to 0 x2 በቀጥታ 6 ይሆናል። so the point is 0.6 የሚል እናገኛለን። ሌላኛው let x2 which is equal to 0 x1 በቀጥታ 6 ይሆናል። so the point is 6.0 የሚል አገኘን። ከዚህ በመቀጠል ድሮ ነው የምናደርገው። ድሮ the constraint line ማለት ነው። so የመጀመሪያው ፖይንታችን ምንድነው? እንመለስና እዚህ ጋር የመጀመሪያው 0.10 ነው። ስለዚህ ወደዚህ እንምጣ። ደግሞ 0.10 ማለት x0 y ደግሞ 10 የሚሆንበት አሁን ሰርክል ያረኩት ቦታ እንደማለት ነው። ሌላኛው ሁለተኛውን ስንመለከት 2.0 ይለናል። 2.0 ማለት ደግሞ ይቺ ቦታ ማለት ነች። 2.0 ብለን የምንጠራት ነሽ። ቀጣዩን ደግሞ ድሮ ስናደርገው 0.6 የሚለውን እንምጣ። ስለዚህ 0.6 ማለት ይቺ ፖይንት ማለት ናት። 0.6 x0 y ደግሞ 6 የሚሆነው። ሌላው 6.0 የሚለው ደግሞ ይሄ ቦታ ነው። x6 y ደግሞ 0 የሚሆነው እዚህ ቦታ ላይ ነው። ስለዚህ ባይ ስትሬት ላይን ድሮ እናደርጋለን። ስለዚህ ስትሬት ላይን ነው የምንጠቀመው። ምንም ዲሞሊሽ ማድረግ የለበትም ግራፉን ስንስል። በዚህ መንገድ ይህንን ግራፍ ከሰራን በኋላ በሚኒማይዜሽን ፕሮብለም ህግ መሰረት ፊዚብል ሪጅናችን የሚሆነው ወደ ላይ ስለሆነ የምናጠቁረው ወደ ላይ ነው የሚጠቆረው። ወደ ላይ እናጠቁራለን ማለት ነው። ወደ ላይ ስናጠቁር የጋራ የምንለው ሪጅን ይሄ አሁን የጠቆረው ሪጅን ነው። ስለዚህ ይሄ ሪጅን ምን ይባላል? በሙሉ ፊዚብል ሪጅን ተብሎ የሚጠራው ነው። ከዚህ በመቀጠል እያንዳንዱን ኮርነር ፖይንት ለማውጣት እንሞክራለን። ከነዚህ ኮርነር ፖይንቶች ውስጥ ግን አንደኛው ኤ ነው፣ ሌላኛው ቢ፣ ሌላኛው ዲ ነው ያልኩት። እዚህ ጋር ሲ ማለት ትችላላችሁ እናንተ። ኮርነር ፖይንታችን ኤ ላይ 6.0 ነው፣
ቢ ላይ አይታወቅም። ሳይመልቲነስ ኢኩዌሽንን ተጠቅመን ከዚህ መፈለግ የምንችልበት ሰፊ እድል ግን አለን። ዲ ደግሞ 0.10 የሚለው ነው። አሁን የሚያስፈልገን ቢን መፈለግ ነው። ቢን መፈለግ አለብን። እሺ ስለዚህ ቢን እንዴት ነው የምንፈልገው? 5x1 plus x2 which is equal to 10 ከሚል ተነስተን ነው። ሌላው x1 plus x2 which is equal to 6 ከሚለው ኢኩዌሽን ተነስተን በሳይመልቲነስ ኢኩዌሽን ለመስራት እንሞክራለን። ሶ ይህንን ለመስራት የምናደርገው ምንድነው? ለምሳሌ የታችኛውን x1 plus x2 which is equal to 6 የሚለውን ምን ማድረግ አለብን? በ-5 ማባዛት አለብን። በ-5 ስናባዛው ማይነስ ምን ይሆናል ማለት ነው? ከታች ያለውን በ-5 ማባዛት አይጠበቅብንም። ባይ ዘ ወይ ኦልሬዲ x2ን ማቀናነስ እንችላለን። x2ን ስናቀናነስ ባይ ዲፎልት 5x1 minus x1 4x1 እናገኛለን which is equal to 10 minus 6 4 እናገኛለን። over 4 ስናደርገው just 1ን ማግኘት እንችላለን። ሌላው ደግሞ x1ን ካገኘን የx1 ቦታ ላይ አንደኛውን ኢኩዌሽን ከላይኛው ወይ ከታችኛው አንደኛውን ኢኩዌሽን መርጠን የx1ን ዋጋ በማስገባት x2ን ማግኘት እንችላለን። ለዚህ 5x1 plus x2 which is equal to 10 የሚለው ላይ x1ን ስናስገባ 5 into 1 plus x2 which is equal to 10 then x2 ይሆናል which is equal to 10 minus 5 ይሆናል። x2ን 5 ስለዚህ ፖይንታችን ማን ነው ማለት ነው? 1.5 አገኘን ማለት ነው። ይሄንን ኮርነር ፖይንት ቢ ላይ እናስቀምጣለን ማለት ነው። ስለዚህ ኮርነር ፖይንት ቢን ካገኘን በኋላ ኦብጀክቲቭ ፋንክሽናችንን ኢቫሉዌት ለማድረግ እንሞክር። ኦብጀክቲቭ ፋንክሽናችን ሚን z which is equal to 3x1 plus 2x2 ነው የሚለን። a 6.0 እንደሆነ እዚህ ጋር አስቀምጠናል። b አሁን ያገኘነው 1.5 እንደሆነ አየን። d ደግሞ 0.10 የሚለው ነው እዚህ ጋር ሰርክል ያደረኩት ማለት ነው። ሶ ሚን z ለምሳሌ a ላይ x 6 የሚሆንበት y ደግሞ 0 የሚሆነው ነው የሚለን 3 into 6 plus 2 into 0 18 የሚል እናገኛለን። b ደግሞ 1.5 የሚለው 3 into 1 plus 2 into 5 የሚለውን 13 እናገኛለን። 3 ሲባዛ በ1 3 ሲደመር 2 ሲባዛ በ5 10 10 ሲደመር 3 13። d ደግሞ 0.10 የሚለው ደግሞ 3 into 0 plus 2 into 10 የሚል እናገኛለን። ስለዚህ በቀጥታ ስናባዛው 10 በሚኒማይዜሽን ህግ መሰረት ከነዚህ ከመጡልን ቫልዩዎች ውስጥ ሚኒመሙን ነው የምንወስደው፣ ምክንያቱም ሚኒመም ኮስት እያልን ስለሆነ ነው። በማክሲማይዜሽን ህግ መሰረት ቢሆን ኖሮ 20ን እንመርጥ ነበረ። ነገር ግን ሚኒማይዜሽን ስለሆነ ሚኒመም ኮስት ያለው ስንት ስናመርት ነው? 1 ዩኒትስ ኦፍ x1 እና 5 ዩኒትስ ኦፍ x2 ስናመርት ኮስታችንን ወደ 13 ዝቅ ማድረግ የምንችልበት እድል እንዳለ ይነግረናል። ስለዚህ ከዚህ ተነስተን ዲሲሽናችንን the company should produce 1 unit of x1 and 5 units of x2 to reduce its cost into 13 ብለን ኮንክሉድ ማድረግ እንችላለን ማለት ነው። ስለዚህ this is about minimization problem using graphical method ነው። በቀጣይ የምናየው ደግሞ special cases in linear programming የምንላቸው አሉ። special cases in linear programming specifically in graphical method እናያለን። አንደኛው alternative or multiple optimal solution የሚባለው ነው። ሌላኛው unbounded solution የሚባል አለ። ሶስተኛው infeasible solution ተብሎ የሚጠራ አለ። alternative or multiple optimal solution ማለት ከአንድ በላይ ኦፕቲማል ሶሉሽን የምናገኝበት ሊኒየር ፕሮግራሚንግ ፕሮብለም ማለት ነው። አንድና ከዛ በላይ የሆነ ኦፕቲማል ሶሉሽን የምናገኝበት LPP ምን ይባላል? ኦልተርኔቲቭ ኦር መልቲፕል ኦፕቲማል ሶሉሽን ይባላል እና ስፔሻል ኬዝ ነው፣ ልዩ የሆነ አይነት ኬዝ መሆኑንም ያሳየናል። ሌላው አንባውንድድ ሶሉሽን የምንለው ነው። ሚክስድ ኮንስትሬንቶች ሲገጥሙን ብዙ ጊዜ ሊከሰት ይችላል። ግሬተር ዛን ኢኳል እና ለስ ኦር ኢኳል ኮንስትሬንት ሲገጥመን ብዙ ጊዜ ሀፕን ሊያደርግ ይችላል። ይሄ አንባውንድድ ሶሉሽን ኢንፊዚብል ሶሉሽንም እንደዛው ነው። ነገር ግን የአንባውንድድ ሶሉሽን እና የኢንፊዚብል ሶሉሽን ልዩነት፣ ኢንፊዚብል ሶሉሽን ማለት ሶሉሽን የለውም ማለት ነው። የጋራ የሆነ ፊዚብል ሪጅን ማግኘት የማንችልበት ኮንስትሬንት ነው የሚገጥመን። አንደኛው ወደ ሌላ ነው የሚሰመረው፣ ሌላኛው ወደ ሌላ ነው የሚጠቁረውና
የጋራ የሚባል ፊዚብል ሪጅን የሌለው ከሆነ ኢንፊዚብል ሶሉሽን ይባላል። ይሄኛው አንባውንድ ሶሉሽን የምንለው የጋራ የሆነ ሪጅን አለው፣ ነገር ግን ባውንድሪ የለውም ወይም ስኮፕ የለውም። ልንደርስበት የማንችለው አይነት ሶሉሽን ያለበት ነው የሚሆነው። ክሎዝድ ማድረግ አንችልም። ምኑን ሶሉሽኑን በምን በኮርነር ፖይንት ክሎዝድ አድርገን ኦፕቲማል ሶሉሽኑን ማግኘት አንችልም ነው እንጂ ሶሉሽን የለውም ማለት አይደለም። ባውንድድ የሆነ ወይም ባውንድሪ ያለው ሶሉሽን አይደለም እያልነው ነው እንጂ ሶሉሽን አለው። ኢንፊዚብል ሶሉሽን ከሆነ ግን just has no solution፣ ምንም አይነት ሶሉሽን የለውም እያለን ነው። ፕራክቲካሊ ለማየት እንሞክር። እንግዲህ የመጀመሪያው አልተርናቲቭ ኦር መልቲፕል ኦፕቲማል ሶሉሽን የሚለውን ስንመለከት ማክስ ዜድ which is equal to 10x1 plus 6x2 subject to the constraint ይለንና 5x1 plus 3x2 less or equal 30x1 plus 2x2 less or equal 18 x1, x2 must be greater than or equal to 0። ከዚህ በመነሳት ያው change the inequality into equations የሚለው ሁለተኛው የግራፊካል ሜቶድ ስቴፕ እንደሆነ ከዚህ በፊት በተደጋጋሚ ያየ ነው። ወደ ኢኩዌሽን ስንቀይረው 5x1 plus 3x2 which is equal to 13x1 plus 2x2 which is equal to 18 ካልን በኋላ ወደ ኮርነር ፖይንት መቀየር ነው። ኮንሲደር ስናደርገው የመጀመሪያውን የምናገኘው ኮርነር ፖይንት አቀናንሳችሁ 0.10 6.0 የሚል ማግኘት ትችላላችሁ። ሌት x1 which is equal to 0 ሌት x2 which is equal to 0 ያላችሁ ካልኩሌት ስታደርጉት በቀጥታ የመጀመሪያው ኮርነር ፖይንት 0.10 ሁለተኛው 6.0 የሚል ይሆናል። ሌላው ኮንሲደር x1 plus 2x2 which is equal to 18 ከሚለው ተነስታችሁ x1ን 0 x2ን 0 ስታደርጉ የምታገኙት ፖይንት 0.9 ወይም ደግሞ 18.0 የሚል ይሆናል። ከዚህ ተነስተን ግራፉን ድሮ እናደርገዋለን። ስለዚህ ግራፉን ድሮ ስናደርግ የመጀመሪያው ለምሳሌ እንደምትመለከቱ 0.10 ማለት ይሄ ነው። 6.0 ማለት ደግሞ ይሄኛው ነው። ይሄኛው 0.9 የምንላት ፖይንት ነች። ይሄ ደግሞ 18.0 የምንለው ነው። እሺ እንግዲህ ከዚህ በመነሳት ያው ፕሮብሌማችን እንመለስና እስኪ እንመልከተው ምንድነው የሚለን ፕሮብሌማችን። እሺ ግሬተር ዛን ኦር ኢኳል ኮንስትሬንት ነው ለስ ኦር ኢኳል ነው? ለስ ኦር ኢኳል ኮንስትሬንት አይደል? ለስ ኦር ኢኳል ኮንስትሬንት ደግሞ ከሆነ ድሮ የሚደረገው ግራፉ የሚጠቁረው ወደ ታች ነው። ስለዚህ የጋራ የምንለው ፊዚብል ሪጅን ይሄ አሁን ያሰመርኩበት ሪጅን ነው። ከዚህ ተነስተን የጋራ የሆነውን ፖይንት ኮርነር ፖይንት ስንፈልግ ይችን አስዩም ኤ እንላለን። ይችኛዋን ፖይንት ቢ ደን ደግሞ ይችኛዋን ሲ እዚህ ጋር ከዛ እዚህ ጋር ዲ እንላለን። ከዚህ በኋላ ምን እናደርጋለን? እስኪ በሚቀጥለው ግራፍ እንመልከተው። ኤ ላይ 0.0 ቢ ላይ 6.0 ሲ አትታወቅም። በሳይመልቴኒየስ ኢኩዌሽን ሰርተን እናገኛታለን። ዲ ግን ይታወቃል 0.9 ማለት ነው። ስለዚህ በሳይመልቴኒየስ ኢኩዌሽን ስንሰራው እዚህ ጋር እዚህ ፖይንታችን ምን ይሆናል ማለት ነው? እንደምትመለከቱት x2 እዚህ ጋር 60.7 ይላል፣ x1 ደግሞ 6.7 ይላል። ስለዚህ 6/7 እና 60/7 ይሆናል። 6/7, 60/7 ብለን ሲን ካገኘን በኋላ በቀጥታ ወደ ካልኩሌሽን መግባት እንችላለን። ስለዚህ ፖይንታችን አስዩም እዚህ ጋር ማነች 6/7, 60/7 የሚል ስላገኘን ኦብጀክቲቭ ፋንክሽናችንን ኢቫሉዌት ስናደርግ ማክስ ዜድ which is equal to 10x1 plus 6x2 a 0.0 ስለሆነ ኦልሬዲ የምናገኘው ቫልዩ 0 ነው። b 6.0 ነው የሚለን 10 into 6 plus 6 into 0 60 የሚል ቫልዩ እናገኛለን። 10 ሲባዛ በ6 60 ነው። 6 ሲባዛ በ0 0 60። ሌላው c ላይ 6/7, 60/7 የሚለውን ስንሰራ እያተካከልን ስናስገባ የምናገኘው 420 ሲካፈል ለ7 60 የሚል ቫልዩ ነው። ዲ ላይ ደግሞ 0.9 የሚለውን ኢቫሉዌት ስናደርግ የምናገኘው ቫልዩ 54 ነው። ስለዚህ ፕሮብሌማችን ምንድነው? ኦብጀክቲቫችን ማክስ ዜድ ነው። ማክስ ዜድ ከሆነ ደግሞ ማክሲመም ቫልዩ ነው ሰሌክት የምናደርገው ማለት ነው። ማክሲመም ቫልዩ ሰሌክት ስናደርግ እዚህ ጋር አንደኛው 60 ነው፣ ሌላኛው 60። ማክሲመም ቫልዩ 260 አለን። ስለዚህ ምን ሶሉሽን አገኘን? ሁለት ሶሉሽን አገኘን። ከአንድ በላይ ሶሉሽን ያለበት የሊኒየር ፕሮግራሚንግ ፕሮብለም ስፔሻል ኬዝ ሆኖ ምንድነው ኦልተርኔቲቭ ኦር መልቲፕል ኦፕቲማል ሶሉሽን
የሚባል ነው። ሁለት አይነት አማራጮች አሉ እና ሶሉሽናችንን ምን ብለን ኮንክሉድ እናደርግ ነው። ስለዚህ ሪኮመንድ ስናደርግ በዚህ መልኩ መሆን አለበት። The company should produce either 6/7 units of X1 and 60/7 units of X2 or 10 units of X1 and no units of X2 to earn a profit of 60. ይህ ምን ማለት ነው? 6/7 እና 67 ዩኒትስ ኦፍ X1 እና X2 ሪስፔክቲቭሊ ቢያመርት ወይም ደግሞ 10 ዩኒትስ ኦፍ X1 ብቻ አምርቶ X2 ምንም አይነት ምርት ሳያመርት 60 ፕሮፊትን ጀነሬት ማድረግ የሚችልበት ሰፊ እድል አለው ይለናል። በዚህ መንገድ ኮንክሉድ እናድርገው። ሌላኛው አንባውንድድ ሶሉሽን የምንለው ነው። ቅድም እንዳልኳችሁ በሁለት አይነት ኮንስትሬንቶች የታቀፈ ነው። አንደኛው ለስ ኦር ኢኳል ይላል፣ ሌላኛው ግሬተር ዛን ኦር ኢኳል ኮንስትሬንት ይላል እዚህ ጋር። ይሄኛው ደግሞ ለስ ኦር ኢኳል ኮንስትሬንት ነው የሚለን። ስለዚህ ከዚህ በመነሳት ያው ቼንጅ ዘ ኢንኢኳሊቲስ ኢንቱ ኢኩዌሽንስ የሚለው ኢዝ ኖት ኒው፣ ከዚህ በኋላ ለእናንተ አዲስ አይደለም። x1 minus x2 which is equal to 1 x1 plus x2 which is equal to 3። ስለዚህ ኢኩዌሽን 1 እና ኢኩዌሽን 2 ካገኘን በኋላ ፖይንታችን ይሄ ነው የሚሆነው። ፖይንት 0,-1 1,0 የሚል እናገኛለን። የመጀመሪያው በለስ ኦር ኢኳል ኮንስትሬንት የታሰረው ነው። ሁለተኛው ደግሞ በግሬተር ዛን ኦር ኢኳል ኮንስትሬንት የታሰረው ነው። ይሄኛው በለስ ኦር ኢኳል ኮንስትሬንት የተያያዘው ነው። ስለዚህ ከዚህ በመነሳት ወደ ግራፉ ስንመጣ ግራፉ ይሄን ይመስላል ስለ ግራፍ። ስለዚህ ይሄኛው x1 plus x2 የሚለው ግራፍ ይሄኛው x1 minus x2 which is equal to 1 የሚለው ግራፍ ደግሞ ይሄኛው ነው እና የመጀመሪያው በምን አይነት ኮንስትሬንት የታሰረ ነው? በለስ ኦር ኢኳል ኮንስትሬንት አይደለ? በለስ ኦር ኢኳል ኮንስትሬንት ከሆነ በለስ ኦር ኢኳል ኮንስትሬንት የምንለው ኦልሬዲ ወደዚህ የምናጠቁረው ነው፣ ወደ ታች ማለት ይሄኛውን ነው አስዩ። በግሬተር ዛን ኦር ኢኳል ኮንስትሬንት ከታሰረ ደግሞ ይሄኛውን ነው ወደ ላይ ነው የምናጠቁረው። ስለዚህ የመጀመሪያው ይሄኛው ኢኩዌሽን ነው። ሁለተኛው ደግሞ ይሄኛው ነው። ኢኩዌሽን 2 ማለት ይሄኛው ነው። ኢኩዌሽን 1 ይሄኛው ነው። ስለዚህ የጋራ የሆነ አስዩም ምን አላቸው? ፊዚብል ሪጅን አላቸው እንደምትመለከቱት ማለት ነው። ፊዚብል ሪጅናቸው የጋራ ነው፣ ነገር ግን አንባውንድድ ነው ማለት ልንደርስበት የማንችለው አይነት ስኮፕ ባውንደሪ የለውም። ጀስት ልንደርስበት አንችልም እንደማለት ነውና አንባውንድድ ሶሉሽን የሚባለው ለምንድን ነው? ሶሉሽኑ ላይ መድረስ ስለማንችል ነው እንጂ ሶሉሽን የለውም ማለት ግን እንዳልሆነ መረዳት አለባችሁ። የመጨረሻው ኢንፊዚብል ሶሉሽን የምንለው ነው። ይህም ልክ እንደ አንባውንድድ ሶሉሽን በሁለት አይነት ኮንስትሬንቶች የታቀፈ ነው። አንደኛው ለስ ኦር ኢኳል ይለናል፣ ሌላኛው ግሬተር ዛን ኦር ኢኳል ኮንስትሬንት ይለናል። እና ይሄኛውን እዚህ ጋር 3 ኮንስትሬንቶች አሉ። ሁለት በለስ ኦር ኢኳል፣ አንደኛው በግሬተር ዛን ኦር ኢኳል ኮንስትሬንት የተያያዙ። ስለዚህ ኢኩዌሽን 1 ኢኩዌሽን 2 ኢኩዌሽን 3 ብለን በዚህ መልኩ ካወጣን በኋላ ወደ ኢኳሊቲ ቀይረን ማለት ነው ግራፋችንን ፕሎት ስናደርግ ከዚህ በመነሳት ነው ኮርነር ፖይንት የምናመጣው ማለት ነው። ስለዚህ ኮርነር ፖይንታችን ኢኩዌሽን 1 ላይ 0,40፣ ኢኩዌሽን 2 ላይ 20,0 የሚል ነው። ኢኩዌሽን 1 ላይ እዛው ላይ 0,40 እና 20,0 የሚል አገኘን። x1 እና x2 0 እያደረግን ስንሄድ ኢኩዌሽን 2 ላይ ደግሞ 0,60 15,0 የሚል አገኘን። ኢኩዌሽን 3 ባለበት ምንም አይነካም እንዳለ እንወስደዋለን። ስለዚህ ከዚህ ተነስተን ግራፋችንን ፕሎት ስናደርግ ግራፋችን ይህንን ይመስላል። አንደኛው ምንድነው የሚለን x1 which is equal to 3 ስለሆነ vertical line ነው ድሮ የምናደርገው በማን ትይዩ ማለት ነው። በy axis ትይዩ የሆነ ስትሬት ላይን ነው የምናሰምረው። ለምሳሌ ይሄኛው y which is equal to 30 ቢል ደግሞ 30 ላይ ምን እናደርግ ነበር? ከኤክስ አክሲስ ጋር ትይዩ የሆነ ላይን ድሮ እናደርግ ነበር። ነገር ግን ይሄኛው x1 30 ማለት x 30 ነው እያለን ስለሆነ ግሬተር ዛን ኦር ኢኳል ነው የሚለን ግን እና ወዴት ነው የምናጠቁረው? ወደዚህ ነው የምናጠቁረው። እነዚህ በለስ ኦር ኢኳል ኮንስትሬንት የተያያዙ ስለሆኑ የጋራ የሚባለው ሪጅን ለሁለቱ ኮንስትሬንቶች እዚህ ጋር ነው፣ ለአንደኛው ግን ወደዚህ ነው አስዩ። ስለዚህ there is no የጋራ የሆነ ፊዚብል ሪጅን የላቸውም እና ሶሉሽን የለውም የምንለውም ለዛ ነው። ምንም አይነት ሶሉሽን አይኖረውም። ከአንባውንድድ ሶሉሽን ጋር የሚለያየው ለምንድን ነው? አንባውንድድ ሶሉሽን አለው ግን ሶሉሽኑ ላይ መድረስ አይቻልም ነው። አንባውንድድ ስለሆነ ስኮፑ ላይ መድረስ አይቻልም። ይሄኛው ግን የጋራ የሚባል ፊዚብል ሪጅን የላቸውም እና ሶሉሽንም የለውም። has no solution ብለን እንገልጸዋለን እንደማለት ነው። so this is
about special cases in linear programming problem በቀጣይ ሲምፕሌክስ ሜትድን እናያለን። ቪዲዮ ከተመቻችሁ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። ለዛሬ ግን እዚህ ጋር አበቃን። መልካም ጊዜ ይሁንላችሁ።